እያልኩ ዝም አላችሁ ምን ነው ዝም አትበሉ ይህኔ እኮ እንዲህ መሆን የእናንተን ህመም ነው ዝም አትበሉ እያደረ ባሰኛም መመኝ ክፉኛ ዝም አትበሉ በበሬ ይህ ትግል በርካታ ፈተናዎችን እና በርካታ ሁኔታዎችን ሁኔታዎችን እያስከፈለ ያለ ትግል ነው። ይህ ትግል ሲጀመርም ከችግር ከመከራ ከመገፋት ችግር የወለደው ችግር ነው ትግል ነው። ትግሉ ሲጀመር አልጋ ባልጋ ሆኖ ከምቾት የተነሳ ትግል አይደለም። ትግሉ አማራን ለማጥፋት አማርኛ ተናጋሪን ከምድረገድ ለማጥፋት አስቦ የተነሳን ሴራ ለማውደም አማራን ለማውደም ታስቦ የተሰራን ሴራ ሊያደናቅፍ ወይም ሊያስወግድ የተነሳ ትግል ነው። ይህ ትግል ከመነሻው እስካለንበት አሁን ሁኔታ በርካታ ሁኔታዎችን እያሳለፈ ያለ ትግል ነው። ከመነሻው የተበታተነና የግል ፍላጎት ያላቸው የሚመስል የነበረ ሲነሳ ሲጀመር የግል ፍላጎት ያላቸው ይመስል የነበረ በደንብ ግን በግልባጩ ትግሉ የገባቸው ችግሩ የገባቸው በርካታ ችግሮች የገባቸው የጀመሩትና አሁን ካለንበት የደረሰ ትግል ነው። ሲጀመር እዚህ ደርሳን ተብሎ ያልታሰበ ነገ እናጠፋቸዋለን ነገ ያሉበትን ድርሻ እናጠፋለን ብለው ሲሰሩበት የነበረ መነሻ የነበረው ትግል ነው። ይህ ትግል ሲመጣ በርካታ መስዋዕትነት እያስከፈለ ያለ በርካታ ኢኮኖሚ ውድመት እያስከተለ ያለ ትግል ነው። ስንመጣ ሁሉም ታጋይ አንድ አይነት ቁመና አለው ወይ ሲባል የተለያየ ቁመና ነው ያለው። ይህን ትግልም እንዲራዘም ካደረጉ በርካታ ችግሮች ተመሳሳይ አመለካከትና ተመሳሳይ ፖለቲካዊ ወታደራዊ ቁመና አለመኖር ነው። ይህም በርካታ ማሳያ አለው። በርካታ ትላልቅ ቦታ ይዘው የነበሩ ታጋዮች አማራን በመሸጥ አሁን ያሉበትን አሁናዊ ሁኔታ እናውቃለን። እንደውም በተለያየ ሚዲያ የሚለቁት ትግሉ አላስፈላጊ እንደሆነ የሚናገሩ ታጋዮች አሉ። አሁን በቅርብ የገቡ ታጋዮች እና ፍቅሩ የሚባሉ ታጋዮች ያው በርካታ ስማቸው የወረደ በፊት አማራ ያሰኛሉ ተብሎ ተቀምጠው የነበሩ አሁን ግን ያሉበትን ቁመና ምናልባት ከሚዲያ የራቀ ሰው ካልሆነ ለእናንተ አልናገርም እና በርካታ ፈተናዎች እዚያና እዚህ የሚረግጡ ሰዎች ያሳየ በርካታ እንግዲህ ብልጽግና እንደ ብልጽግና ስሙ ብልጽግና ነው። በግልባጩ ግን ብልጽግና ሳይሆን እየተገበረ ያለው ተግባር ሌላ ነው እና ያንን ሰንቀው ውስጥ ለውስጥ እያስቸገሩ ያሉ ኃይሎች ያሉበት በትግሉ ተከትለው የመጡበት ሁኔታ ነው ያለ። አሁን ያለንበት የትግል ደረጃ በጣም የተሻለ ፊት የነበረውን አፋባሃ እየተባለ የተበታተኑ ወደ አፋብን ወደ አንድ አማራ ያመጣ አሁናዊ ሁኔታ በጣም ደስ የሚል ነው። ወደ መጨረሻው አካባቢ ምርጫን በተመለከተ በጣም የሚያስቅ አካሄድ ነው እየተካሄደ ያለ። አንዳንድ ወገኖች ወደ ከተማ አካባቢ ሲሄዱ የሚያጋጥማቸውን ችግር እየነገሩ ነው። እውነት ታንክ ተጠምዶ ዲሽቃ ብሬን ተጠምዶ ክላሽ ተሰቅዝቆ ተይዞ ነው ወይ ምርጫ ይሄ ነፃና ፍትሃዊ ዲሞክራሲያዊ ምርጫ የሚካሄደው? እንዴት ነው ዓለም አቀፍ አሁን የህዝብ ዲፕሎማሲ ስራችን የተሻለ ነው ተብሏል። ይሄ ከተባለ ለዓለም ሚዲያ ምን ያህል እየታወቀ ተጽዕኖ እንዲደረግ እየተሰራ ያለ ስራ ካለ